Hi guys, how are you doing? I'm Kudus with Grace English Language. Today our class gonna be about present simple tense. We have seen in the last time about the past tenses, the past simple tense, the past continuous tense, and past perfect tense. But today I'm gonna show you what is present simple tense and how we use it and when we use it. Okay, stay with us to the end. እንዴት ናችሁ ታዲያስ? እንደምን አላችሁ? ሁሉ ሰላም? ዛሬ ላቀርብላችሁ የተዘጋጀሁት ስለ present simple tense ነው። ባለፈው ስለ past tenseዎች አይተናል። ዛሬ ደግሞ ስለ present simple tense እናያለን። present simple tense ማለት ምን ማለት ነውና አገልግሎቱስ ምንድነው የሚለው እናያለን። እስከ መጨረሻው አብራችሁን ቆዩ። አመሰግናለሁ። ቅዱስ ነኝ ከግሬስ እንግሊሽ ላንጉዌጅ። present simple tense ፎርሙን እንይ እስኪ። እዚህ ጋር ባለፈው የተነጋገርናቸው ነገሮች ነበሩ። የሳብጀክቱ ፕሉራሊቲ ኤንድ ሲንጉላሪቲ ማተር ያደርጋል። ሲንጉላር መሆኑ ሳብጀክቱና ፕሉራል መሆኑ ማተር ያደርጋል። ስለዚህ በደንብ አትኩሮት የሚጠይቅ እና ቀላል የማይባል የቴንስ አይነት ነው ዛሬ የምናየው ማለት ነው። ሶ ፕሉራል ሰብጀክት ከሆነ ምን እንጠቀማለን? ሰብጀክት ፕላስ ቨርብ 1 ፕላስ ኦብጀክት እንጠቀማለን ማለት ነው። ይሄ ለማን ነው? ፕሉራል ሰብጀክት ከሆነ። ሲንጉላርስ? ሲንጉላር ሰብጀክት ከሆነ ለምሳሌ እነ ሂ፣ እነ ሺ፣ እነ ኢት ወይም ደግሞ ኤኒ ሲንጉላር ኔም ኦፍ ዘ ፐርሰን ኦር ዘ ቲንግ ኦር ዘ አኒማል የሰዎች ስም ሆኖ አንድ ተናጠል ከሆነ እንዴት እንጠቀማለን የሚለውን እናያለን ማለት ነው። ሰብጀክት ፕላስ ቨርብ ኤስ ኦር ቨርብ ኢኤስ ኦር ቨርብ አይኢኤስ ብለን እናስቀምጣለን ፕላስ ኦብጀክት ማለት ነው። በነገራችን ላይ እያንዳንዱ አረፍተ ነገር ሰብጀክት ሊኖረው ይችላል፣ ቨርብ ሊኖረው ይችላል። ሁል ጊዜ ግን ኦብጀክት ላይኖር ይችላል። በአጭር ስንግባባ ላይኖር ይችላልና ሁል ጊዜ ላይሰራ ይችላል። ይሄ ኦብጀክት የሚለው ማለት ነው። ኦብጀክት በተሟላ በፎርማል አረፍተ ነገር እንጂ በኢንፎርማል ጊዜ ላይኖር ይችላል። በኢንፎርማል ጊዜ ሶ what is the use of present simple tense ነው። በጣም ብዙ ጠቀሜታዎች አሉት። ከብዙ ጠቀሜታዎች መካከል የተወሰኑትን ብቻ እናያለን ማለት ነው። አንደኛ to express natural law, to express natural law or scientific truths, ሳይንሳዊ የሆነ ማረጋገጫ ያላቸውን ነገሮች ለመግለጽ። ሁለተኛ እንዲሁ ተፈጥሯዊ የሆኑ ነገሮችን ለመግለጽ የምንጠቀምበት ነው። to express natural law or scientific truths. For example, water consists of hydrogen and oxygen. Water consists of hydrogen and oxygen. ውሃ ሃይድሮጅን እና ኦክሲጅን ይይዛል ለማለት ነው። ወይም ደግሞ the sun rises in the east and sets in the west. ፀሐይ በምስራቅ ወጣ በምዕራብ ትገባለች የሚል ሲሆን ይሄ መቼም ቢሆን የማይቀየር ህጋችን ነው ማለት ነው። ሳይንቲፊክ ትሩዝ ወይም ናቹራል ትሩዝ ስለሆኑ ማለት ነው እነኚህ ሁለት አረፍተ ነገሮች። ሌላኛው ለምን ይጠቅመናል? to express habitual action. What does habitual action mean? The things we do every day. The things we do every day. Our day-to-day activity are called habitual action. ሁል ጊዜ our daily routines are called habitual action እንላቸዋለን። So, what is the example for this? Let's make an example. John and Daniel always go to a school. ሁል ጊዜ ወደ ትምህርት ቤት ይሄዳሉ። always የሚል እንጠቀማለን። ለዚህ እንደ adverb of time always የሚል እንጠቀማለን። ለምሳሌ I sleep on the bed every night. I sleep on the bed every night. ወይም ደግሞ I go to church every Sunday. I go to church every Sunday. I go to church on Sundays. እሁድ ቤተ ክርስቲያን እሄዳለሁ ልንል እንችላለን ማለት ነው። ሌላኛው ጠቀሜታው ምንድነው? ሶስተኛው ጠቀሜታው it is used to express proverbs. proverb ማለት ምሳሌያዊ አነጋገሮችን እንጠቀምበታለን ወይም ለመግለጽ እንጠቀምበታለን። ለምሳሌ ሼክስፒር says
Shakespeare died thousands of years ago, but we use as a present because the statement, the proverb he speaks out lives forever. ሼክስፒር ከሞተ በጣም ብዙ ዓመታትና ብዙ መቶ ዓመታቶችን ሆኗል። ነገር ግን ንግግሮቹ እስከ ዛሬ ድረስ ስለሚኖሩ በምን እንገልጸዋለን? በፕሬዘንት ቴንስ እንገልጸዋለን። For example, a coward dies many times before his days. A coward dies many times before his days. ፈሪ ከመሞቱ በፊት ብዙ ጊዜ ይሞታል ይላል። ይሄ ንግግሩ ዛሬም ድረስ ስለምንጠቀምበት ለወደፊቱም ስለምን ሌላው ጀነሬሽን ስለሚጠቀምበት ይሄ እንዳለ existing ሆኖ ይቀጥላል ማለት ነው። The fourth uses of present simple also to express planned future action. Planned future action. Planned future action የምንለው ፕላንድ ሆኖ በፕሮግራም የተቀመጠ በእቅድ የተቀመጠ ከሆነ ምን እንለዋለን? ፕላንድ ፊውቸር አክሽን ለወደፊቱ የምናደርገው ነው። ገና ሊመጣ ነው። ዊል ምናምን አንጠቀም። ኢፍ ኢት ኢዝ ዌል ፕላንድ ዌል ኦርጋናይዝድ ኤንድ ስኬጁልድ ከሆነ እናደርገዋለን ማለት ነው። ሲምፕል ፕሬዘንት ቴንስ እናደርገዋለን። ሶ our school opens on 10th September. Our school opens on 10th September. መስከረም 10 ላይ ትምህርት ቤታችን ይከፈታል። ይሄ የማን ፕሮግራም ነው ማለት ነው? የትምህርት ቤቱ ፕሮግራም ነው ማለት ነው። ይሄ በፕላን ደረጃ የተቀመጠ ኦርጋናይዝድ ዌል ፍሬምድ የሆነ ስኬጁልድ የሆነ ፕሮግራም ከሆነ በማን እንገልጸዋለን ማለት ነው? ፕሬዘንት ሲምፕል ቴንስ እንገልጸዋለን ማለት ነው። በጣም ጥሩ። እነኚህን ስንል ኦልዌይስ ምናምን እያልን እንጠቀማለን። ኮመን የሆኑ አድቨርብስ ኦፍ ታይም አለው ማን? ፕሬዘንት ሲምፕል ቴንስ። ኮመን ኦልዌይስ የሚል ነገር ካለ ኦልዌይስ፣ ዩዥዋሊ፣ ኤቭሪ ታይም፣ frequently, always, usually, every time, frequently, occasionally, on Sundays. On Sundays, it can be also Saturdays ልንልም እንችላለን። ቅዳሜ ማለት ከፈለግን on Saturdays፣ እሁድ on Sundays፣ ዓርብ on Fridays እያልን እንገልጻቸዋለን። every day፣ every Friday፣ every night፣ every morning እያልን every እየጨመርን የምንናገር ከሆነ seldom አልፎ rarely በጣም አልፎ now and then አሁንም ለንግግራችንም ይሁን ለፈተናችን እንዲሁም ደግሞ ለጽሁፋችን እነኚህን ነገሮች እያዋዛን የምንጠቀምበት የቴንስ አይነት ፕሬዘንት ሲምፕል ቴንስ ይባላል። to summarize once again ፕሬዘንት ሲምፕል ቴንስ የሚባለው ሲንጉላሪቲ ኤንድ ፕሉራሊቲ ማተር ያደርገዋል። ፎርሙ ይለያያል በሲንጉላሪቲ እና በፕሉራሊቲ። አንድ ሌላኛው it is used to express habitual action everyday routines of our lives በህይወታችን የሚደጋገሙ ነገሮችን ሊገልጽልን ይችላል። ሌላው to express what natural law natural truth ማለት ተፈጥሯዊ የሆነ በተፈጥሮ እውነታ የሆነ ነገር በሳይንሳዊ ተረጋግጦ እውነታ ለሆነ ነገር ይጠቅመናል። ሌላው for proverbs ፕሮቨርብ ወይም ሰዎች የተናገሩ በኮት ውስጥ ያለ ነገር ከሆነ ያለፈም ቢሆን የብዙ ዘመናትም ቢሆን ወደ ኋላ ተመልሰን ምንድነው የምናደርገው? አሁን እንዳለ በፕሬዘንት ሲምፕል ቴንስ እንገልጻለን ማለት ነው። ሌላኛውና የመጨረሻው ከዚህ በላይ አሉ፣ ግን አራቱን ነው መርጬ ዋና ብዬ ያቀረብኳቸው። for well planned action፣ for planned future action ለወደፊቱ የታቀደ የተቋጨ ነገር ከሆነ በምን አይነት ቴንስ እንገልጻለን? በፕሬዘንት ሲምፕል ቴንስ እንገልጻለን። የመጨረሻው ዋና ፖይንት ደግሞ adverbs of time for this tense always፣ frequently፣ usually፣ occasionally፣ seldom፣ often ምናምን የመሳሰሉትን መጠቀም ያስፈልጋል።
አመሰግናለሁ ለነበረን ቆይታ። I was Qidus with Grace English Language, and don't forget that to subscribe, like and share for others. Okay? በጣም አመሰግናለሁ። መልካም ጊዜ